ሰላም። ዛሬ በኢትዮጵያ ታሪክ ውስጥ በጣም ወሳኝ ነገር ግን ብዙ ጊዜ ትኩረት ወደማይሰጠው አንድ ክስተት ውስጥ ዘልቀን እንገባለን። ይኸውም የሰገሌ ጦርነት ነው። እወቁልኝ፣ ይህ ጦርነት አንድ ጦርነት ብቻ አልነበረም። የአንድን ሀገር የወደፊት አቅጣጫ ሙሉ በሙሉ የቀየረ ብለውም አንድ ንጉሠ ነገሥትን የፈጠረች ዕለት ነበረች። እስቲ ለአንድ አፍታ እናስበው። እንዴት ነው የአንድ ቀን ውጊያ ብቻ? አስቡት፣ አንድ ቀን ብቻ የአንድን ሀገር ዕጣ ፈንታ ለሚቀጥሉት 50 ዓመታት ሊወስን የሚችለው። እንግዲህ የዛሬው ትንታኔያችን ዋና ማጠንጠኛ ይሄው ነው። ሰገሌን እንደ አንድ ተራ ግጭት ሳይሆን የአንድን ትውልድ ሙሉ የፖለቲካ ምህዳር እንዴት እንደቀረጸው ነው የምንመለከተው። እሺ፣ ወደ መጀመሪያው ክፍል እንግባ። ዙፋኑ ትርምስ ውስጥ በነበረበት ወቅት የሥልጣን ሽግግር ቀውሱ። ይህ ጦርነት እኮ ከሰማይ የወረደ ድንገተኛ ነገር አልነበረም፣ በፍጹም። ታሪኩ የሚጀምረው ስሩ ያለው ታላቁ ንጉሠ ነገሥት ዳግማዊ ምኒልክ ካረፉ በኋላ በተፈጠረው ከፍተኛ የፖለቲካ ውጥረትና የሥልጣን ክፍተት ውስጥ ነው። እንግዲህ ነገሮች ምን ያህል በፍጥነት እንደተቀያየሩ እስቲ እንመልከት። መጀመሪያ ዳግማዊ አፄ ምኒልክ አረፉ። ይሄ በራሱ ትልቅ የሥልጣን ክፍተት ፈጠረ። ወዲያውኑ በመስከረም 17 1900 አልጋ ወራሹን ልጅ ኢያሱ ከቤተ ክርስቲያን ተወግዘው በመፈንቅለ መንግሥት ከሥልጣን ወረዱ። በቦታቸው የሚኒልክ ልጅ ዘውዲቱ ንግሥተ ነገሥታት ሆነው ተሾሙ። ራስ ተፈሪ ደግሞ እንደራሴ ሆኑ። ግን ታሪኩ እዚህ ጋር አያልቅም። የወረዱት አልጋ ወራሽ አባት ኃያሉ ንጉሥ ሚካኤል ይህንን በዝምታ አላለፉት። ሰራዊታቸውን ይዘው የልጃቸውን ሥልጣን ለማስመለስ ዘመቱ። ሁኔታውም በጣም በፍጥነት ነው የተቀጣጠለው። ሀገሪቱንም በቀጥታ ወደ እርስ በርስ ጦርነት አፋፍ ገፋት። ታዲያ ለምንድን ነው ከሥልጣን ያወረዷቸው? ዋናው ምክንያት መኳንንቱ በወቅቱ ከፍተኛ ተጽዕኖ ከነበራት ከኦርቶዶክስ ቤተ ክርስቲያን ጋር በመሆን ልጄ ኢያሱ እስልምናን ይደግፋሉ የሚል ክስ መስረቷቸው ነው። ይሄ እርምጃ ፖለቲካዊ ብቻም አልነበረም። ከቤተ ክርስቲያን መወገዛቸው እኮ ከሥልጣናቸው በተጨማሪ ሕዝባዊ ተቀባይነታቸውንም ነው የነጠቃቸው። ስለዚህ የመኳንንቱና የቤተ ክርስቲያኗ ጥምረት በጣም ኃይለኛ ነበርና የፖለቲካውን ምህዳር ሙሉ በሙሉ ለወጠው። እሺ፣ ወደሚቀጥለው ምዕራፍ እናምራ። ሁለት ወገኖች ለጦርነት ተሰለፉ። እዚህ ላይ ነው እንግዲህ ነገሩ ሁሉ የሚጦፈው። እስቲ እነዚህ ሁለት ግዙፍ ሰራዊቶች እንዴት ፊት ለፊት ለመጋፈት እንደተሰለፉ ይኔ ውጥረቱ በቀላሉ የሚገለጽ አልነበረም። የመላው ሀገሪቱ ዕጣ ፈንታ በጥቂት ሰዓታት ውስጥ ሊወስን ነው። እሺ፣ ተፋላሚዎቹ እነማን ነበሩ? በአንድ በኩል የንጉሠ ነገሥቱ ታማኞች ወይም የሸዋ ሰራዊት አለ። እነዚህ አዲሷን ንግሥት ዘውዲቱንና እንደራሴያቸውን ራስ ተፈሪን የሚደግፉ ናቸው። የሚመሩት ደግሞ እንደ ፊታውራሪ ሀብተ ጊዮርጊስ ባሉ አንጋፋ የጦር አበጋዞች ነው። በሌላ በኩል ደግሞ የወሎ ሰራዊት አለ። ይህንን የሚመሩት ኃያሉን ንጉሥ ሚካኤል ናቸው። ዓላማቸው ከሥልጣን የወረደውን ልጃቸውን ኢያሱን ወደ ዙፋኑ መመለስ። ስለዚህ ሁለት ግልጽ ተቃራኒ ኃይሎች ናቸው የተጋጠሙት። አንዱ አዲሱን ሥርዓት ለማስቀጠል፣ ሌላኛው ደግሞ የድሮውን ሥርዓት ለመመለስ። እያንዳንዱ ወገን ለራሱ ጠንካራ ምክንያት ነበረው። እስቲ አሁን ስለ ቁጥሮች ትንሽ እናውራ። የንጉሥ ሚካኤል ሰራዊት ወደ 80 ሺህ እንደሚገመት ነው የሚነገረው። እስቲ አስቡት፣ 80 ሺህ! ይህ ትንሽ ዓመፅ አይደለም። ይህ ግዙፍ፣ በጦርነት የዳበረ ወደ ደቡብ የሚዘምት ኃይል ነው። ደግሞም እንደ ንጉሥ ሚካኤል ያለ በጦር ብቃታቸው የሚታወቁ መሪ ሲኖራቸው ሰራዊቱ በጣም አስፈሪ ነበር ማለት ነው። በሌላኛው ወገንስ አዲሱን ሥርዓት የሚከላከለው የንጉሠ ነገሥቱ ኃይል ከ100 ሺህ በላይ ሰራዊት ሊያሰልፍ እንደሚችል ይገመታል። ስለዚህ 80 ሺህ በአንድ በኩል ከ100 ሺህ በላይ በሌላ በኩል ሊካሄድ የነበረው ግጭት ምን ያህል ግዙፍ እንደነበር መገመት ይቻላል። ያወራን ያለነው በወቅቱ በክልሉ ከነበሩት ታላላቅ ጦርነቶች ስለ አንዱ ነው። እንግዲህ ወደ ግጭቱ ራሱ ደረስን። በሰገሌ የተደረገው ፍልሚያ ወሳኝና ደም አፋሳሽ ዕለት። ውጥረቱ ነግሷል። ሰራዊቶቹ ተሰልፈዋል። አሁን የሀገሪቱን ታሪክ በአንድ ቀን ብቻ የቀየረውን የኃይል ግጭት መድረክ እናያለን። ቀኑ ጥቅምት 17 1909 ዓመት ነው። ቦታው ከአዲስ አበባ በስተ ሰሜን 40 ማይል ገደማ ርቀት ላይ የሚገኘው የሰገሌ ሜዳ ነው። ሁሉም ነገር የተወሰነው እዚሁ ነው። በዚህች ዕለት ጎህ ሲቀርድ የኢትዮጵያ ዕጣ ፈንታ ሊጻፍ ነበር። የዚህን ጦርነት ግዝፈት ለመረዳት የታሪክ ምሁሩ ፖል ሄይንስ ከአድዋ ወዲህ ኢትዮጵያ ያየችው ታላቁ ጦርነት ብሎታል። ዋው! ከአድዋ ጋር ሲነጻጸር ምን ያህል ትልቅ ነገር እንደሆነ መረዳት ይቻላል። ይህ አባባል ብቻውን የጦርነቱን ስፋትና ታሪካዊ ወሳኝነት በደንብ ያስረዳል። ታዲያ ውጊያው እንዴት ነበር የተካሄደው? በጣም ከባድ ነበር። ለሰዓታት የዘለቀ ፍልሚያ። አስቡት፣ ከባድ የጠመንጃ ተኩስ፣ የጦርና የፈረሰኞች ግጭት፣ ሜዳውን ያጠለቀለቀ የቅርብ ውጊያ ነበር።
የንጉሠ ነገሥቱ ጦር የሸዋ ሰራዊት ማለት ነው ከባድ ጥቃት ቢሰነዘርበትም መስመሩን ጠብቆ ጸና። ከዛ እኩለ ቀን ላይ ሁሉም ነገር ተቀየረ። የንጉሥ ሚካኤል ሰራዊት ተበታተነ። ጦርነቱም እዛው ላይ ተፈጸመ። ጦርነቱ ካለቀ በኋላ አዲስ ሥርዓት ተጀመረ። አሁን ትኩረታችንን ከውጊያው ውጤት አንስተን ይሄ ክስተት በኢትዮጵያ የወደፊት ጉዞ ላይ ያሳደረውን ጥልቅና ዘላቂ ተጽዕኖ እንመልከት። ለንጉሠ ነገሥቱ መንገድ ተጠረገ። እሺ፣ የጦርነቱ ቀጥተኛ ውጤት ምን ነበር? በመጀመሪያ አዲሱ ሥርዓት ተረጋገጠ። ንጉሥ ሚካኤል ተማርከው ታሰሩ። ልጅ ኢያሱ አመለጠ። ሸሽቶ ለዓመታት ቢቆይም በመጨረሻ በ1913 ዓመተ ምህረት ላይ ተያዘ። በአጭሩ አመቹ ሙሉ በሙሉ ታፈነ። አዲሱ መንግሥት ሥልጣኑን አጸና። እናም እዚህ ላይ ነው የአንድ ንጉሠ ነገሥት አነሳሳስ የምናየው። የሰገሌ ድል ለራስ ተፈሪ ጉዞ በጣም ወሳኝ ነበር። እንደ እንደራሴና አልጋ ወራሽነታቸው ሥልጣናቸውንና ደረጃቸውን አጠናክሮላቸዋል። ከዛ ቀጣዮቹን 14 ዓመታት ሥልጣናቸውን በማረጋጋትና የዘመናዊነት አጀንዳቸውን በመግፋት አሳለፉ። በመጨረሻም በ1934 ዓመት ቀዳማዊ ኃይለ ሥላሴ ተብሎ ነገሱ። የዚህ ሁሉ ጉዞ ወሳኙ ምዕራፍ የሰገሌ ድል ነበር። ለሚመጣው ነገር ሁሉ መንገዱን የጠረገው ይሄው ድል ነው። ታዲያ ከዚህ ሁሉ ታሪክ የምንወስደው ትልቁ ቁም ነገር ምንድን ነው? ወሳኙ ነጥብ ይሄ ነው። የሀገር ውስጥ ክፍፍሎችና ሽኩቻዎች የአንድን ሀገር ታሪክ በመግለጽ ረገድ ልክ እንደ ውጭ ወረራዎች ወሳኝ፣ ምናልባትም የበለጠ ተጽዕኖ ሊኖራቸው ይችላል። በወቅቱ በኢትዮጵያ ውስጥ የነበረው የሥልጣን ትግል ከማንኛውም የውጭ ስጋት ባልተናነሰ መልኩ የሀገሪቱን ታሪክ ቀርጾታል። ይሄ ደግሞ ወደ አንድ የመጨረሻና ትልቅ ጥያቄ ያደርሰናል እንድናስብበት። የሰገሌ ጦርነት ውጤት የተለየ ቢሆን ኖሮ፣ ንጉሥ ሚካኤል አሸንፎ ቢሆን ኖሮ የዛሬዋ ኢትዮጵያ ምን ልትመስል ትችል ነበር? 20ኛው ክፍለ ዘመን ለኢትዮጵያ ምን መልክ ይኖረው ነበር? የዚያች አንድ ደም አፋሳሽ ቀን ውጤት ምን ያህል ብዙ ነገር ላይ እንደወሰነ ማሰብ በራሱ በጣም የሚገርም ነው።